ብዙዎቻችን በጣም እንለፋለን፣ ጠዋት ወጥተን ማታ እንገባለን፣ ግን ለውጥ የለም እንላለን። ለምንድነው ማንለወጠው? ለምንድነው ማናድገው? ዛሬ ስለ ስማርት ወርክ ወይም ስለ ብልህ አሰራር በስፋት የምንመለከት ይሆናል። እያንዳንዱ ጊዜያችሁን ወደ ገንዘብና ወደ ስኬታማነት እንዴት መለወጥ እንደምትችሉ እንመለከታለን። አብራችሁን ቆዩ። እስከ መጨረሻው ቪዲዮን እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመጀመሪያ አንድ እውነት እንነጋገር። ውጤታማው ሰው በጣም የደከመው ሰው በጣም የለፋው 24 ሰዓት የሚሰራው ሰው ላይሆን ይችላል። አብዛኛው ሰው በዚህ የህይወት ውጣ ውረድ ውስጥ እንደሚገኝና የተለያዩ ስራዎችን 24 ሰዓት በሚባል ደረጃ እየሰራ ሊሆን ይችላል። ለምሳሌ በቀን 12 ሰዓት ሙሉ ድንጋይ የሚፈልጥ ሰውና 4 ሰዓት ተቀምጦ ደግሞ ኮምፒውተር ላይ የሚሰራ ሰው ልዩነታቸው በጣም የሰማይና የምድር ነው። ምክንያቱም የምርታማነት ልዩነት በሁለቱ መካከል ከፍተኛ ሆኖ ስለሚታይ ማለት ነው። ከዚህ ጋር በተያያዘ የመጀመሪያው ፖይንት የሚሆነው ውጤት ተኮር መሆን። ትኩረታችሁ መሆን ያለበት ስንት ሰዓት ሰራው ሳይሆን ምን ውጤት አመጣው የሚለው ላይ መሆን ይኖርበታል። የ80-20 ህግ የምንለው ወይም የፓሬቶ ፕሪንሲፕል የምንለው ጉዳይ አብዛኛው ጊዜ ከምንሰራቸው ስራዎች ውስጥ 80% የሚሆኑት ብዙም የማይጠቅሙን ስራዎች ናቸው። የ20% ውጤት ነው የስራውን ሰክሰስፉልነት የሚያሳይ። ስለዚህ ያቺን ትንሽዬ የ20% ስራ ሰክሰስፉሊ በደንብ ጠንቅቀን የምንሰራው ከሆነ በስራው ስኬታማና ውጤታማ መሆን በጣም ቀላል ይሆናል ማለት ነው። ስለዚህ ሞር ፎከስ ማድረግ ያለብን የ80%ቱን ያህል ውጤት መጠበቅ ሳይሆን 20%ቷን የምታክለውን ስራ በደንብ በተገቢ ሁኔታ መስራት ይጠበቅብናል። ሌላኛው ትልቁ ጉዳይ በዲጂታል ዓለም ውስጥ ያሉ እድሎች ናቸው። አሁን ባለንበት የዲጂታል ዘመን ላይ ስራ የለም ማለት ትንሽ ይከብዳል። ምክንያቱም ደግሞ የተለያዩ የዲጂታል ፕላትፎርሞች አዳዲስ ስራዎችን እያመጡ እንደሆነ እየተመለከተ ነው። ብዙዎች ሶሻል ሚዲያን በመጠቀም ዩቲዩብን፣ ቲክቶክን የተለያዩ ፕላትፎርሞችን እየተጠቀሙ ህይወታቸውን እየለወጡ እንደሆነ እየተመለከቱ ነው። ስለዚህ ይሄ የዲጂታል ዘመን ሳያልፍበት እናንተም መሳተፍ ይኖርባችኋል፣ እናንተም ማግኘት ይኖርባችኋል። የመጀመሪያው ትልቁ ፕላትፎርም ዩቲዩብ ነው። ዩቲዩብ አውቶሜሽን ፊታችሁን ሳታሳዩና ድምጻችሁን በመጠቀም ብቻ በጣም ከፍተኛ ገንዘብ መስራት ትችላላችሁ። ፌስለስ ቻናሎች በአሁኑ ሰዓት በጣም ቫይራል እየወጡ እንደሆነ እየተመለከተ ነው። የተለያዩ ቻናሎችን ክሬት የሚያደርጉ ሰዎች ፊታቸውን ሳያሳዩና ድምጻቸውን ብቻ በመጠቀም በጣም ከፍተኛ የሆነ የዩቲዩብ ገንዘብ እየሰሩ እንደሆነ ተመልክተናል። ስለዚህ እናንተም የዚህ የዩቲዩብ አውቶሜሽን አንድ አካል መሆንና ራሳችሁን ማሳደግ ትችላላችሁ ማለት ነው። ከዚሁ ጋር በተያያዘ ኮንተንት ክሬሽን ሌላኛው ጉዳይ ነው። የምታውቁትን ነገር ለሰዎች ሪከርድ እያደረጋችሁ ፖስት ማድረግ ማለት ነው። ለምሳሌ ስለ ምግብ አሰራር ሊሆን ይችላል፣ ስለ ስፖርታዊ ጉዳዮች ሊሆን ይችላል፣ ስለ ቴክኖሎጂ ትምህርታዊ ነክ ነገሮች ሊሆኑ ይችላሉ። እናንተ ስለምታውቁት ጉዳዮች ሪከርድ እያደረጋችሁ ቪዲዮ እየሰራችሁ ኤዲት እያደረጋችሁ ፖስት የምታደርጉበት የኮንተንት ክሬሽን ዘርፍ ነው። ስለዚህ ይሄ የኮንተንት ክሬሽን ሂደት ወይም ፕሮሰስ ራሱ ገንዘብ ያመጣላችኋል። ፖስት በምታደርጉበት ሰዓት የተለያዩ ቪዲዮዎችን ታገኛላችሁ። ሰዎች ሪያክት ያደርጉበታል፣ የተለያዩ ኮሜንት ያደርጉበታል፣ ላይክ ይደረግላችኋል፣ አሪፍ ቪዲዮ ከሆነ ማለት ነው። ስለዚህ የተለያዩ ገቢዎችን ታገኙበታላችሁ በዚህ ቪዲዮ ብቻ ማለት ነው። ሌላኛው በጣም ወሳኝ ጉዳይ የሆነው ኮንሲስተንሲ ወይም መቀጠል መቻል ነው። ብዙ ሰዎች ይጀምሩና በአንድ ወር ወይም በ15 ቀን ውጤቱን ይጠብቃሉ። ውጤቱ አልመጣም፣ ስለዚህ አንቀጥልም ብለው ያስባሉ ማለት ነው። የተለያዩ ምክንያቶችን እየፈለጉ ለማቆም የተለያዩ ምክንያቶችን ይደረድራሉ። ግን ዋናው ሚስጥር አለማቆሙ ላይ ነው። ምንም ቪው ኖረው አልኖረው፣ ተሳካ አልተሳካ አለማቆሙ ላይ ነው ዋናው ሚስጥር ያለው ማለት። ስለዚህ ኮንሲስተንሲ ወይም መቀጠል የምንለው የመጀመሪያው ዋነኛው ፖይንት ነው። ከገንዘቡ ጋር በተያያዘ ደግሞ ገንዘቡን ማግኘት አንድ ነገር ነው። ሴቭ ማድረግ መቻል ወይም ገንዘቡን ማቆየት መቻል ደግሞ ሌላኛው ጉዳይ ነው። ገንዘባችንን እንዴት ሴቭ ማድረግ እንዳለብን፣ የምናገኘውን ገቢና የምናወጣውን ወጪ ማመጣጠን እንዴት እንደምንችል መማር አለብን። ሌላኛው ጉዳይ ከኪሳራ መማር ነው። በንግድ ውስጥ የተለያዩ ኪሳራዎች ያጋጥማሉ፣ የተለያዩ ከባድ ችግሮች ያጋጥማሉ። ግን ከኪሳራው እንዴት መውጣት እንደምንችል የራሳችን ስትራቴጂ ሊኖረን ይገባል። ገቢው በሚመጣበት ሰዓት እንዴት ኪሳራን መቋቋም እንደምንችልና እንዴት ችግሮችን ማለፍ እንደምንችል የራሳችን ስትራቴጂ ይዘን መጀመር ይኖርብናል። ሌላኛው ጉዳይ ሪስክ ማኔጅመንታችን ነው። እንዴት ሪስክን ማኔጅ ማድረግ እንደምንችል፣ የተለያዩ ነገሮች ላይ እንዴት መግባት እንዳለብን ስትራቴጂክ የሆነ እንቅስቃሴ ማድረግ ይኖርብናል። ምክንያቱም የሚመጡትን ችግሮች ቀድመን ማናቃቸው ከሆነ የሪስክ ማኔጅመንታችን ወይም የችግር አፈታታችን ሁኔታ ከባድ ችግር ውስጥ ይከተናል ማለት ነው። ስለዚህ ቀድመን ለመከላከልና የተለያዩ ችግሮች እንዳይከሰቱብን ለማድረግ የሪስክ ማኔጅመንታችን ጉዳይ ወሳኝ ይሆናል። ሌላኛው በጣም ትልቅ ጉዳይ የሆነው ራስን ማሳደግ ነው። ራሳችንን በተለያዩ ኢንፎርሜሽኖች አፕዴት ማድረግ፣ ራሳችንን ማስተማር መጀመር ይኖርብናል። ምክንያቱም የተለያዩ ኢንፎርሜሽን በኖረን ቁጥር ራሳችንን የተለያዩ ነገሮች ላይ እናገኘዋለን። ራሳችንን አፕዴት እያደረግን የተለያዩ ደረጃዎችን እያለፍን ትልቅ ደረጃ ለመድረስ
የሚያስፈልጉን ሂደቶች እናልፋለን ማለት ነው። ከማይረቡ የቲክቶክ ቪዲዮዎች፣ ከማይረቡ የዩቲዩብ ቪዲዮዎች ራሳችንን ቆጥበን የተለያዩ ትምህርቶች ላይ፣ የተለያዩ ኮርሶች ላይ፣ የተለያዩ መጽሐፍቶች ላይ ሰዓታችንን ፎከስ ብናደርግ የተለያዩ ችግሮችን እንዴት መፍታት እንዳለብን እንማራለን። አዳዲስ ነገር መማር እንጀምራለን። የተለያዩ አዳዲስ ኢንፎርሜሽኖችና አዳዲስ ስኪሎችን እንድንማር ይረዳናል ማለት ነው። አይምሮአችን ሁሌ አዳዲስ ነገሮች ያስፈልጉታል። የተለያዩ መጽሐፍቶችን ማንበብ ይጠበቅብናል። የተለያዩ ችግሮችን እንዴት ማለፍ እንዳለብን፣ እንዴት መማር እንዳለብን መገንዘብ ይኖርብናል ማለት ነው። አይምሮአችንን እንጠቀም፣ ራሳችንን አብዴት እናድርግ፣ ራሳችንን እናስተማርላችኋለሁ። እስካሁን ያነሳናቸውን ፖይንቶች ማድረግ ከቻላችሁ ስኬታማ ማትሆኑበት ምንም ምክንያት የለም። ጊዜ ይፈልጋል። በጊዜ ሂደት አንድ እርምጃ እየተራመዳችሁ በሄዳችሁ ቁጥር የተለያዩ ችግሮችን እያለፋችሁ መጨረሻ ላይ ሰክሰስ ላይ መድረሳችሁ የማይቀር ነው። በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው ስለተመለከታችሁ ቴንኪው። በሌላ አዲስ ኤፒሶድ ድጋሚ እንገናኛለን። ቻው።